ጆኒና ንቃተ ህሊና ብዬ ዜና ልዘግባለሁ የመጣሁት። ያ ጀማ ረመዳን 5 ቀን ነው የቀረው። ለረመዳን እንዘጋጅ። ረመዳን ዌልካምን በለው። ትልቅ እንግዳ ነው። ስለ ረመዳን ትልቅነት የሚያሳዩ 2 ሐዲሶች አስታውሳችኋለሁ። በንቃት ተከታተሉኝ። የመጀመሪያው ሐዲስ አሰውሙ ሊ ወአና አጅዚ ቢህ ይላል። ጾም ለኔ ነው እኔ ነኝ የምከፍልበት። ስሜቱን ሱብሃንአላህ አላህ እንጂ ማንም አያየውም። ቢበላ ለአላህ ብሎ ስሜቱን ምግቡን ውሃውን ይተዋል። አጅሩን አላህ ብቻ ነው የሚከፍለው። ሁለተኛው ነብያችን ሰለላሁ ዐለይሂ ወሰለም ኢንማ ይወፋ الصابرون اجرهم بغير حساب ይላሉ። ታጋሾች ሂሳባቸው ያለ አጅር ነው ይላል። ጾም ኒስፉ ሰብር ነው ይላሉ። ጾም የትዕግስት ግማሽ ነው ይላሉ። ላኢላሃ ኢላላህ ሱብሃንአላህ። ማንም ሰው ጀሃነም እንዳይገባ የሚል ነው የሚመስለው ረመዳን። ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም? አላህ በየቀኑና በየሌሊቱ ረመዳን ውስጥ ሁሌ 30ውንም ቀን ከጀሃነም ነፃ የሚያደርጋቸው ሰዎች አሉ። አላህ ከጀሃነም ነፃ ያርገን። በሌላ ነገሮች ቢዚ መሆኑን ትተን ለረመዳን እንዘጋጅ ባይነኝ። አሰላሙ አለይኩም።